ተቆጥራ አይወል እኔ ዳልቻ አንተን የሚያውቁ ሰዎች በቃ ስድቡ ይመቸኛል ይሉኛል። ትላልቅ ሰዎች በነገር ትደነግጣለህ። ምን ሆነሃል? እኔ አሁን እንደዚህ ማረጋቸውን አልነግርህም። እንደዚህ አይነት ሰው በጣም ወዳሃለሁ እኔ በቃ ይመቸኛል ምናምን ብሎ እንዲ ቼክ ምናምን 500 ሺህ ጽፎልኝ ይሄዳል። መሀል ፖሊስ ያገኝ እግዚአብሔርን አውቶ ቼክ። ስለዚህ ምን ለምን ግን ኦሎምፒክ አከፍት ዳለች? ለምን ፕሮግራም አድርገህ መሆኑ አይቀርም። አንተ ወደ ኋላ አንተ በጣም አማኝ ሆንክብን። አንተ ትንሽ ከእምነቱ ወጣ ብልና ና ወደኛ በመላጣ ኖ እኔ ኮሚሽነር ልሆንና እኔ ኮሚሽነር ሆኜ እኔ ፍትሃዊ ሰው ስለሆንኩኝ አንደኛ ላይክ ይደረግ ህዝቡ ይወዳል። ለምን ንፉግ እንሆናለን? ይሄ ህዝብ ይወዳል ይፈልጋል። በቃ ይሄን ህዝብ አሁን እኔ ካሁን በኋላ ተቀየራለ ነው። ስማ ቤተሰብ ወደ 22 ኮሌጅ አለ ኢትዮጵያ ውስጥ እና አንድ ክላስ ልስጥ አልኩኝ። የረገጣ አይሆንም ማለት ትምህርት ሚኒስቴር ይገባል። አንተ እኮ ዳልቻ do you know how many people let's be honest አንተ የቀረጽከው ጂጂኪያ የቀረጸችው ዮናስ ሴጋ የቀረጸው ሮማን ተሰማ የቀረጸችው ማነው ሞጣ የቀረጸው ሞጣ ነው ያሳዘነኝ። በእናትህ ወደ ኋላ አስቀሩት። ሞጣ ነው ደፈሩ አንተ በጣም እሱ ላይ ግን በዚህ ደረጃ ደክለውታል። ለምሳክሮ ስለነበረ እሱ ራሱ ባዲው ራሱ ይወራጫል። ዶክተር ቡስቲ ነው አልሰማውም ያለ ብሪጅስቶን እንግዲህ እኔ ነፍሴን አላውቅም፣ ምን እንዳደረጉኝ አላውቅም። በቃ ቆይቶ የሚገል ነገር ሰጠውኛል፣ አበላሽተውኛል። ሂጄ መመርመር አለብኝ። አሁን ፉል ኢንሹራንስ አለኝ፣ ሂጄ መመርመር አለብኝ አለ። የቂጡ ዋንጫ ነው ያለው። እኔ የሰማሁት ያለ ኮንዶም ነው የደከሉታል። ሞታ ነው እግሩን በርግጦ ሁለት እግሩን ጆሮን ጆከር እንደሚታወቅ ታውቃለህ። ግን ጆከር እኮ ተደብቆ እኮ ነው የሚንቀሳቀሰው። አይደለም ወንድ አህያ ካገኘ አይለቅም፣ ፍየልም ካገኘ አይለቅም። እንደው በዚህ ያህል ደረጃ ለመንግስት ጭንቀት ሰው ስላልሆነ እንጂ አስፈላጊ ሲሆን ወዲያው ኦቨርናይት ተይዞ ሊመጣ የሚችል ሰው ነው። ምን አጠፋ? ለምን ይያዛል? እኔ የምልህ ስለተሳደበ ነገሩን እኮ እኔ ሞገስ ዳልቻ ምኮ ይሳደብ ሰላም ብለናል። ቤተሰብ መሳደብ እኮ ዳልቻ ይሳደብ። እኔ ልንገርህ ጆከር ስለተሳደበ መያዝ አለበት ብዬ አላምንም። ለምን በል ሁሉም ተሳዳቢ ስለሆነ ግን ተደብቆ የአማራን ህዝብ ለምን ያሰድባል? ለምን እሱ ምንም ሪስፖንሲቢሊቲ እሱ ላይ የሚደርስ ነገር እኛ አሁን እኮ እንታወቃለን። አሁን ቆለጥ ያለው ሰው ልብ ያለው ሰው እኔ ሊገልኝ ይችላል ወንድ ከሆነ። ጆከርን ግን ልገለው አትችልም። ለምን ተደብቆ አልጋ ስር ቁጭ ብሎ የሚሳደበው? ቆይ ልንገርማ ዳልቻ ከመጀመሪያ እና ለአማራ ህዝብ የሚያተርፈው እሱ ጠላት ነው የሚያተርፈው፣ ለራሱ ጠላት እያተረፈ አይደለም። ዳልቻ ለካውንተር አታክ የገባ ሰው ነው። ቲክቶክ ላይ ሚዲያው ላይ ተሳዳቢ ሆኖ የመጣው ወቅት ግን አለ። ግን ዳልቻ እንትን ማለም ታውቃለህ፣ በቪዲዮ ነው የሚወጣው። ሬስፖንሲቢሊቲውን ይወስዳል። አንደኛ በሰው ሰደበ ተብሎ በየትኛውም ሀገር ምንም አታመጣም። ስድብ ምንም አይደለም። ገንድ ስራም ሳይ ኤቪደንስ ካለ ወንጀል የሰራው ነገር ካለ ኢትዮጵያም ቢሆን ህግ ያለበት አለ። እጅና እግሩን አስሮ ነበር የሚከተው የኢትዮጵያ መንግስት። ስድብ ወንጀል አለ። ስድብ ብልግና ነው። ስድብ መቆጠር ያለበት ልክ አሁን እንዴት ነው ሰዎች በቪዲዮ ሴጋ ሲመቱ ሴጋ መቱ ብላ አታስራቸው። እኔና ዳልቻ እኮ ተስማምተናል። ጆከር በቪዲዮ ወጥቶ ቢሳደብ በቃ ማንም ይሄን ያህል እንትን የሚለው ሰው ምንም የፈለገውን ያድርግ፣ ይነግድበት። ከቤታዮ በላይ ስድብ የሚችል ሰው አለ? ቤታዮ ማን ነው? በቪዲዮ ስለምትወጣ በቃ እንደ ጀግና ነው የምትታየው። አንተ በጣም ነው የሚወዷት ግን ቤታዮ ነው ይወዷታል። እኔ ራሴ በጣም የምወዳት ቤታዮ ነው ማለት ላይ ስለዚህ እኮ ነው የምልህ ላይ ስለዚህ አሁን ችግሩ ምንድን ነው? በቃ አሁን ምን ሆነ? ሰዎች እናንተን ለመሆን ይታገላሉ። ቤታዮን ለመሆን፣ ዳልቻን ለመሆን፣ ጆከር ለመሆን ግን አይችሉም። ልዩ አንተ አስበሃል ሙልጭ